ሰውዬ እዚህ ምን አባቱ ሊሰራ ነው የመጣው? ቆይ እስቲ ጉዱን አይልታል። የሻይ መጣ። ምን እየሰራህ ነው? አይታይሽም? ያለበስኳት ነው። አረ እንደሞኝ እያየኸኝ ባልሆነ። እኔም ለእናንተ አባት እንደሆንኩት አንቺም ለኔ ልጄ ነሽ እንጂ ሞኝ እንኳን አይደለሽም። ስማ፣ አባቴ እንዳልሆንክ እኔም ልቦናህን አሳምሮ ያውቃል። እባክሽ አንድ አሻንጉሊት በመንጠቄ እንደዚህ አትጥይ። ይገባኛል። በልጅነትሽ ያን አሻንጉሊት በመንጠቄ ተናደሽብኛል። ግን ጎበዝ ልጅ እንድትሆኝና ጨዋታ እንዳያታልልሽ እንድታጠኝ ብዬ ነው። ምንድነው የሚያጨቃጭቃችሁ? ቆይ ረበሽንሽ መሰለኝ። እንወጣለን። ሄራን ትክክል ናት። ትንሿ ልጄ እኛ እንውጣላት። የኔ ቆንጆ አበባዬ ምንድነው ደግሞ እዚህ? አንቺ ጀግና ነሽ፣ እኔን አታመልጪ። እምልልሻለሁ ሄራን፣ በድጋሚ እንገናኛለን። ያ ጊዜ ደግሞ ሩቅ አይደለም፣ በቅርቡ አገኝሻለሁ። በቅርቡ። እስከዛ ግን ጥላሽ በሆን ቅር ይልሻል። ለልጆቹ የትምህርት ቤትና አንዳንድ ነገር ይሆን ይችላል። አመሰግናለሁ። በቃ እሱ ብሬ ምንድን ነው? ዳንኤል ነው የሰጠኝ። ለአንዳንድ ነገር ይሆናችኋል ብሎ ለእናንተም ለትምህርት ቤት ይሆናል። እናንተ ቀበልሽው? አዎ። ምን ነው እማዬ፣ እያወቅሽ እኛ ገንዘብ አልቸገረንም። የአባዬ የጡረታ ብር አለ። በዛ ላይ ደግሞ መኪናዋ በደንብ እየሰራች ነው። ምን ነው ልጄ፣ ዳንኤል እኮ አባታችሁ ማለት ነው። እንደዚህ ገንዘቡን የሚያወጣው እኮ እንደ ልጁ ስለሚያችሁ ነው። እሱም ብሎ አባት። ምን አልሽኝ? አይ ምንም። ግን እማዬ፣ ከማንም ብር ማትቀበይ ሴትዮ ከሱ ሲሆን ምንም አይመስልሽማ? ለኔ አይደለም እኮ ይኸው ለእናንተው ነው። ለነገሩ ተወቃ። ሰላም ወይ? እሺ ባይ። እባክህ ተወኝ። ቆይ ግን ይሄ ልጅ ከኔ ምንድን ነው የሚፈልገው? ለምንድን ነው የማይተወኝ?
ቤስቲ ይበላል። እኔ ምን አይኔ ልጅ ኧረ እነዛን ጓደኞችሽን ብታያቸው ምን አለ? ኧረ ተይ እባክሽ እባክሽ፣ ያጠፉሻል፣ ተይ ያበላሹሻል፣ ተይ። እማዬ ለመበላሸትም ሆነ ለመስተካከል ራስሽ ነሽ ኃላፊነት የምትወስጂው። እኔ ደግሞ ራሴን መቆጣጠር እችላለሁ። ለራሴ አለቃ እኔ ራሴ ነው። አይ ከማን ጋር እንደዋልክ ንገረኝና ማንነትን እነግርሃለሁ አለ። እማ እሱ ለተራ ሰዎች ነው። ማን ነው ተራ ሰው? ሁሌ በሰው የሚመሩት ናቸው። አይ የኔ ልጅ ለመስማትማ ሰው ያስፈልጋል እንጂ መስማቱ አይከፋም። ሄሎ ወይ እንደው ምን ባደርጋት ነው የሚሻለኝ ግን? ወይ ውዴ አለሁልሽ። አንቺ አለሽ? አንቺ የምትይው ፓርቲ አይደለም። እውነት እኔ መምጣት ፈልጋለሁ። ማሚ አንድ ብር ነው የማትሰጠኝ። እሺ እንደምን ማሳብ የሚያዝረባት ሞክራለሁ። እሺ ባይ ወጥ ከጨመርኩ በኋላ የት ነሽ? እመለሳለሁ። ልሄድ ነው። ቶሎ እመለሳለሁ። ቻው። ዛሬ ቶሎ መጣሽ? የከሳት ክላስ ቀርቶ ነው። ለዛ ነው አጥሩ። ምን ነው ማዬ ዛሬ ደህና አይደለሽም እንዴ? ምንም አልኩ። ምን ነው አሞሻል እንዴ? ምን ባደርግ ነው ግን እኔ የሚሻለኝ? ጠዋት ዳንኤል የሰጠኝን ብር እህትሽ ሰረቀች እንዴ? ሰርቀውት አታደርገው እና እሷ ካልሆነች አንቺ ነሽ? ኧረ በስመ አብ በይ። በስመ አብ ብያለሁ። እና እዚህ ቤት ከኛ ውጭ የሚኖር ሰው አለ? ቆይ የት ነው ያስቀመጥሽው? እንዴ እዚሁ አሁን እዚሁ ላይ ነበር ያስቀመጥኩት። ከዛ በኋላ ፈልግ የለም። ኦኬ ስለዚህ እዚህ ከሌለ በቃ እኔ መኝታ ቤት ላይ ይኸውላችሁ እንደፊት ልሽ
አሁን እንዴት ብዬ ነው አባትሽ ራሱን አላጠፋም እምልሽ? በስንት መከራ የተቀበልሽው እንዴት አድርጌ ውሸት ነው ልበልሽ? አባትሽ ድርጅት አለው ብዬስ እንዴት አድርጌ ነው የምነግርሽ? እኔ ህመም የሆነብኝ አንቺም ታመሚ ልበልሽ? አንዳንድ እውነታዎችን ከማወቅ አለማወቅ ይሻላል። ግን ይህ ማወቅ መብቱም አለሽ። እማዬ! እማ! 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 ምንድን ነው? መሳባዬ ማን ክፈች ብሎሽ ከፈትሽ? እማዬ አሁን ይሄ በዚህ ሰዓት መጠየቅ ያለበት ጥያቄ ነው? ንገሪኝ እስቲ። አባቴ ምን ሆኖ ነው የሞተው? እኔስ ማወቅ ያለብኝ እውነት ምንድን ነው? ንገሪኝ። መጀመሪያ እኔን ጥያቄ መልሽልኝ። ለምን መሳባዬን ነካሽ? ብሩን እዛ እየፈለግኩ ነበር። ከዛ ይሄንን አገኘሁ። እማ አሁን መልሽልኝ። ምኑን? አባቴ በምን ምክንያት እንደሞተ ነው? አላውቅም። አላውቅም ማለት ወረቀቱ ላይ የጻፍሽው ምንድን ነው? ሄራ እባክሽን አታስጨንቂኝ። እማ እኔ ስለ አባቴ ማወቅ ፈልጋለሁ። መብት አለኝ አይደል እንዴ ማወቅ? ቆይ እስቲ መጀመሪያ ተቀመጪ። እስቲ እባክሽን ተረጋጊ። አሁን መልስ ነው የምፈልገውማ። ምን ሆኖ ነው አባቴ ሞተው? አባትሽ ለመኖር በጣም ይጓጓ ነበር። አንቺን በጣም ነበር የሚወድሽ እና አንቺን ብዙ ሀሳብ ነበር፣ ግን ሞተ። በምን እማ? በምን ንገሪኝ። ተገሎ። ምን? እንዴት ማለት? ማን? እሱ ምን ያውቅ? ሰው ሁሉ ግን የሚያውቀው ራሱን አጠፋ። እኔ ግን ራሱን በፍጹም አጠፋው። ቆይ አንቺ ይሄን እንዴት ልታውቂ ቻልሽ? ምክንያቱም የመኖር ተስፋ ስለነበር፣ በራሱ በቤተሰቡም ደስተኛ ነበር። እሺ ድርጅቱ ሴት ገባ እንጂ የት እንደገባ ማለት አላውቅም። ቆይ የድርጅቱ ስም ማን ነበር? ፕሮዳክቱስ ምንድን ነበር? ድሮ ግን ጸዳል ነበር የሚባለው። አሁን ግን ስሙ ተቀይሯል። የሳሙና ኬሚካል ነበር የሚያመርተው። ጸዳል? እሺ የአሁኑ ስሙስ ምንድን ነው? እማ አትዋሽኝ። ለምን ዋሽሻለሁ? እኔ እኮ አልዋሸሁሽም። ቆይ እሺ ማን የወሰደው? እሱን አላውቅም። እንዴት ተወሰደብሽ? በግፍ። በግፍ ማለት? እሱን ብቻ ነው የማውቀው። አባ ማን ነው ግን አንተ ላይ ጨከነው? ሁሉም እኮ አባ ስላንተ ሲያወሩ ጥሩነትህን ነው። ማን ነው እኔን ያለ ጠባቂ እንድቀር ያደረገው? አባ ሞት ካገኘሁት የሁለት ሰው ሞት እንዲከፍል ነው የማደርገው። እንዳላገኘው አምላኩን ቢማጸን ነው የሚሻለው። ስልክ ካላነሳች ጓደኞቿም ስልካቸውን ካላነሱ ያለችበትን አናውቅ እንደሚሻለው ሄለ ወይ ካልሆነ ወጥቼ ልፈልጋት እንዴ? እንዴ ወዴት ብለሽ በዚህ ሰዓት? እኔ እፈልጋታለሁ እንጂ። ኧረ እማዬ እኔ ብሄድ ይሻላል። ብርዱ ላንቺ እኮ ጥሩ አይደለም። ልጅ ጠፍታ ምንድን ነው የምትይው? ባይሆን ከመጣሽ ደውልኝ፣ እኔ ሂጅ እፈልጋታለሁ። እሰይ ልጄ መጣች። እንዴ ምንድን ነው የሆነችው ልጄ? ምን ሆና ነው? እንዴ ምንድን ነው የሆነች እቺ? ምንድን ነው የተፈጠረው? እዚህ ጋር አስቀምጣት። እስቲ ተቀመጥ የኔ ልጅ። እስቲ ሂጂና አንቺ ሻይ ቡና በይው። አይ አያስፈልግም። እኔ
ማን ምን አልከኝ?